ስራ ፈት ስለሆነ የግቢ ተማሪ ልንገራችሁ። በባህር ዳር ዩኒቨርሲቲ 5 ዓመት ቆይታዬ በጣም ብዙ ነገሮችን ተምሬያለሁ። በድሮን ውስጥ አብሬ ከምኖራቸው እንደዚሁም ክላስ ውስጥ አብሬ ከምማራቸው ተማሪዎች በተጨማሪ ከተለያዩ ቦታ ከመጡ የተለያየ ሀሳብ ከሚያራምዱ ሰዎችን ያላቸው ተማሪዎችን ጓደኝነት አፍርቻለሁ። በግቢ ህይወቴ ከተዋወቅኳቸው አብዛኛው ተማሪዎች ውስጥ የተረዳሁት አንድ ነገር ቢኖር ዩኒቨርሲቲ በጣም ስራ የሚፈታበት፣ በተቃራኒው ደግሞ የወደፊት ህይወታችንን ያማረ ለማድረግ ሰፊ የማሰቢያ ጊዜ የሚሰጠን ትልቅ ቦታ። እንዴት ነው? ይህንን ከመመለሳችን በፊት የተወሰኑ ነጥቦችን እንመልከት። እዚህ ነጥቦች እያንዳንዱ ጓደኞቻችን ብንጠይቃቸው የምናገኛቸው መልሶች ናቸው። ለምሳሌ ጓደኞቻችንን ይህን ዲፓርትመንት ለምንድን ነው የመረጥከው ኦር ለምንድን ነው የምትማረው ብላችሁ ከመጀመሪያው ብትጠይቁት ያው የምማረው ለቤተሰብ ነው፣ ቤተሰቤን ለማስደሰት ነው ይላቸዋል። ይህን የሚላቸውን ምክንያት ያው የመማሪያው ዲፓርትመንት ውስጥ ወጥቼ መቼም ስራ አልሰራበትም፣ ስለዚህ ያው ቤተሰቦቼን ለማስደሰት እማራለሁ ብሎ ይመልስላቸዋል። ሌላኛውን ብትጠይቁት ይህን ዲፓርትመንት ለምንድን ነው የመረጥከው ብትሉት ሰው ጠይቄ ነው ኦር ሰው አማክሬ ነው እዚህ ዲፓርትመንት የገባሁት ይላቸዋል። ኢማጂን እንግዲህ ሰው ጠይቆ ስለ ኮምፒውተር ምንም አይነት እውቀት ሳይኖረው ሶፍትዌር ኢንጂነሪንግ ገብቶ ሲማር አስባችሁታል። ሌላኛው ጓደኞችን ብጠይቁት ለምንድን ነው ይሄን ዲፓርትመንት የገባበት ብትላችሁ ያው ውጤቴ ተበላሽቶብኝ በውጤቴ ምክንያት የምፈልገውን ዲፓርትመንት ሳላገኝ ቀርቼ እዚህ ዲፓርትመንት ውስጥ ገባሁ ብሎ ይነግራቸዋል። ያ ሰው ኢማጂን የ5 ዓመት የሚማር ከሆነ 5 ዓመት ሙሉ የማይፈልገውን ዲፓርትመንት እየተማረ ያለው ማለት ነው። 4 ዓመት ከሆነ 4 ዓመት ሙሉ የማይፈልገው ዲፓርትመንት ውስጥ ገብቶ ነው እየተማረ ያለው ማለት ነው። ምንም ፋሽኑ ያለው ነው ዲፓርትመንት ላይ ገብቶ ማለት ነው። አብዛኛው ተማሪዎች የሚመልስላቸው ይሄን ነው፣ የአብዛኛው ተማሪ መልስ ነው። ስለዚህ ከነዚህ አንጻር እኔ ዩኒቨርሲቲ በጣም ስራ የሚፈታበት ቦታ ነው ብዬ ወስደዋለሁ። እንዴት ካላችሁን እንማራለን። እንደ ማንኛውም አንድ ሁለት ሴሚስተር አለው ይታወቃል። ፈርስት ሴሚስተር ያው እያንዳንዱ የየራሱ ኮርስ አለው። 7 ኮርስ የምንወስድ ከሆነ ሚድ ይኖረዋል፣ ዜን ፋይናል፣ ዜን አሳይመንቶች፣ ፕሮጀክቶች ምናምን ይኖሩታል። ያው እነዛን እንሰራለን። እነዛን ከጨረስን በኋላ ያው ለፈተና እንዘጋጃለን፣ ፈተና እንሰራለን ምናምን የሚያመጣው ያመጣል፣ ቢሚያመጣው ቢያመጣል እንደዛ እያለ ያው እናሰርፋለን ታይሙ ሴሚስተሩ። ከዛ ውጭ ግን እንደምንሰራው ያው ፊልም እናያለን። ዜን ዋይፋይ አክሰስ በጣም ብዙ ነው ያለው ዩኒቨርሲቲ ውስጥ። ዋይፋይ በየቦታ ነው ያለው። በየቦታው እየሄድን ዋይፋያችንን እየከፈትን ቲክቶኮችን እንጠቀማለን፣ ዩቲዩብ ላይ እናያለን። በጣም ብዙ ነገሮችን ማለት ነው። ከነዚህ ውጭ የሚሰራ ስራ አለ ብዬ አለኝ ዩኒቨርሲቲ ውስጥ ማለት ነው። በአጠቃላይ በእነዚህ ብቻ የታጠረ ከሆነ ስራ ፈት ነው። ዩኒቨርሲቲ ውስጥ በዚህ የታጠረ በዚህ በነጥብ በማምጣት የታጠረ ከሆነ ፕሮጀክት በመስራት የታጠረ ተማሪ ከሆነ ክላስ በመሄድ የታጠረ ተማሪ ከሆነ ዋይፋይ ለመጠቀም ሲሄድ ቲክቶክ ከፍቶ ቲክቶክ ተመልክቶ የሚመጣ በዚህ የታጠረ ከሆነ ዋይፋይ ሄዶ ፊልም አውርዶ መጥቶ ዶርም ተኝቶ የሚያይ በዚህ የታጠረ ተማሪ ከሆነ ይሄ ስራ ፈት ነው በአጠቃላይ ማለት ነው። ስራ ፈት ያልሆነ ነው የቱ ነው ካላችሁ፣ ስራ ፈት ያልሆነ በጣም ኦቬስ ነው። በጣም ብዙ ልጆችን ጠይቄ ያወቅኩት፣ በጣም ከብዙ ልጆች ብዙ ነገር የተማርኩት ትልቅ ነገር አለ። ምንድን ነው ካላችሁን፣ አሁን ላይ ከሚማሩት ትምህርት ጎን ለጎን የወደፊት ቢዝነሳቸውን መስራት በጣም ብዙ ልጆች የማውቃቸው ኦንላይን ስራ የሚሰሩ ልጆች አሉ። ኦንላይን ብር ብቻ ሳይሆን ዶላር ሜክ የሚያደርጉ ግቢ ውስጥ ሆነው በጣም ብሪሊያንት የሆኑ ተማሪዎች አሉ። እንደዛውም ደግሞ ይሄ ትምህርት አይጠቅመኝም ዲግሪ ያለው ለመባል ግን እማራለሁ፣ ሰው እመረቃለሁ፣ ግን ወጥቼ የምሰራው ቢዝነስ ሌላ ነው ብሎ የሚያስቡ ልጆች አሉ። ይሄ ትምህርት አያስፈልገኝም ዝም ብዬ እኮ ነው የምማረው ብለው ቁጭ አይሉም። እና ቅድም እንዳልናቸው በዛ ቦታ ብቻ የታጠሩ ሆነው አይደለም የተቀመጡ ማለት። እነዚህ ሰዎች እየተማሩ ቢዝነሳቸውን ነው የሚያቀላጡ። ውስጥ ሆኖ ስራ ፈት ያልሆነው ተማሪ በአጠቃላይ የትኛው ነው ወደፊት ወጥቶ አፍተር ግራጁዌሽን ምን እሰራለሁ ብሎ ቢዝነሱን ሴት የሚያደርግ ነው። ሰከል ያወጣውን ተማሪ ብጠይቁት አምሾ 10 ያመጣ ተማሪ እንዳደራችሁ ወደፊት አፍተር ግራጁዌሽን ምንድን ነው የምትሰራው ብላችሁ ብጠይቁ ከ10 ግማሽ ፐርሰንቱ የሚሰራውን ስራ እየተማረ ነው፣ በጣም ሰክሰስፉል እየሆነ ነው በትምህርቱ፣ ይደረድራል፣ ፕሮጀክት ይሰራል፣ አሳይመንት ይደፍናል፣ ፋይናሉንም ይደፍናል ምናምን። ውጭ ግን ግን ከተመረቀ በኋላ የት ላይ እንደሚወርቅ ግን አያውቀው። አንዳንዱ ደግሞ አለ በጣም ውጤቱ የወረደ ሆኖ ወደፊት ያለውን ስለ ቢዝነስ ያለውን እውቀት አድርጎ ግቢ ውስጥ ያወቀ። ነገራችን በጣም ቦታ የምታገኙበት የዋይፋይ አክሰስ የሌሎችን ቢዝነስ አይዲያዎችን ማግኘት የምንችሉበት ቦታ ነው ዩኒቨርሲቲ ማለት ነው። ምክንያቱም ዋይፋይ አክሰስን ተጠቅማችሁ የተለያዩ ቢዝነስ ፖድካስቶችን ማዳመጥ ትችላላችሁ፣ የተለያዩ ቢዝነስ ሜቶዶችን አናሊሲስ መስራት ትችላላችሁ። ከዛ ውስጥ ለእናንተ የሚበጃችሁን ከእናንተ ቢዝነስ ጋር የሚሄደውን አምጥታችሁ ያው መጠቀም የምትችሉበት ሰፊ የሆነ ቦታ ነው ማለት ነው። እንግዲህ ኢማጂን ከተመረቃችሁ በኋላ ይህን ላስብ ብትሉ አታስቡ። ልዩነቱ ይሄ ስራ ወይም ቢዝነስ በአንዴ ወይም በአንድ ቀን ወይም በአንድ ወር ሴት አድርጋችሁ የምትጨርሱት ነገር አይደለም። ከ5 ዓመት በኋላ ተመርቃችሁ ለምትወጡበት ቢዝነስ ወይም ከ5 ዓመት አፍተር 5 years graduation ወታችሁ የሆነ ቢዝነስ ለምከፍቱ ቢዝነስ ምናልባት ያ ቢዝነስ ፌል እንዳይሆንባችሁ ገና ዩኒቨርሲቲ ከገባችሁ 2ኛ ዓመት ላይ ሆናችሁ ማሰብ የጀመራችሁ ቢዝነስ ሊሆን ይችላል። አሁን 5 ዓመት ተማሪ ብትሆኑ 2ኛ ዓመት ላይ የጀመራችሁት ቢዝነስ ቢሆን ያው 3 ዓመት ሙሉ እየሰራችሁበት ያለው ቢዝነስ ነው ማለት ነው። ስለዚህ ኢማጂን ይህን ቢዝነስ በምን መልኩ ሊወድቅ ይችላል? 3 ዓመት ሙሉ አውጥታችሁ አውርዳችሁ ቻሌንጁን አስቀምጣችሁ የተለያዩ የሚደርስባችሁ ተግዳሮቶች ማለት ነው ፌሊሪቲዎችን እነዚህ ሁሉ ሴት አድርጋችሁ እነዚህ ሁሉ ጽፋችሁ አስቀምጣችሁ በቃ የሆነ የምጓጉለት ስራ ከተመረኩ በኋላ በጣም ብዙ ልጆች እኔ ካጋጠሙኝ ልጆች መካከል ምን አይነት
ልጆች ያሉ ይመስላችኋል? በጣም ብዙ ልጆች መቼ ነው የምንመረቅ እያሉ የሚጓጉ ልጆች አሉ። እነዚህ የሚጓጉ ልጆች በተመረቁ ስራ ለመስራት እንዳይመስላችሁ። በተመረቁ ስራ ለመስራት ሳይሆን ግቢ ውስጥ ሆነው በሰሩት ወይም ደግሞ ሴት ያደረጉትን ቢዝነስ ወጥቼ ከግቢ ተመርቄ ወደ ቢዝነስ ዓለም ውስጥ ገብቼ ይህን ስራ መቼ ነው የምጀምረው ብሎ የሚያስቡ ልጆች አጋጥሞኛል። በቃ መመረቃቸውን በጉጉት የሚጠብቁ ተመርቀው ያንን ቢዝነሳቸውን ለመጀመር ወር የማይፈጅባቸው በጣም ብዙ ልጆች ያውቃሉ። እንደዛውም ሁሉ ደግሞ ግቢ ውስጥ ሆነው ስራ የጀመሩ ልጆች ያውቃሉ። ግን ማጭ አብዛኛው ውጤት ያለው ሰው በጣም ትምህርት ላይ ኃይለኛ ነኝ የሚል ሰው ግን አምሾር ወጣ ምንድነው መሳሪያው ብትሉት መልስ አይኖረው። እመኑም የግቢ ተማሪ ስራ ፈት ነው። የስራ ፈት ነው ያልኩበት ምክንያት ለምሳሌ 5 ዓመት ኢንጂነሪንግ የተማረ ተማሪ ካለ ቀበሌ ውስጥ ስራ የሚጀምር ከሆነ ፎርስ በቃ ቀበሌ ውስጥ ስራ ለመጀመር ኢንጂነሪንግ መማር አይጠበቅብንም። በነገራችን አይደል ሌላ የራሱ የሆነ ሶሻል ትምህርት ስላለው ማለት ነው። 5 ዓመት ኢንጂነሪንግ ተምሮ ወጥቶ ከዚህ በፊት ስናወራላቸው የነበሩት ያው ኢንጂነሪንግ ተምሮ እኮ ድንጋይ ማሞቅ ነው ብለን እንደምናስበው ማለት ነው። እንደዛ ምናሞቅ ከሆነ አሁን እኛ ሞተን ይማችል 5 ዓመት ስራ ነው የፈታነው ማለት ነው። የግቢ ተማሪ ስራ ፈት ነው። ይህን ፈልገው ነው እየተማርኩ ያለው ብሎ እንኳን የሚያስበው ሰው እየደረደረ ያለው ሰው ወጥቶ ምንም የማይሰራ ከሆነ ወይም ደግሞ ወጥቶ ስለሚሰራው ቢዝነስ የማያስብ ከሆነ እሱ ራሱ ስራ ፈት ነው። በነገራችን ላይ መደረደር ብቻ አይደለም ሰክሰስፉል መሆን ማለት ነው። ይህ የደረደረው ሰው እመኑ ይህን ጥያቄ መመለስ አለበት። አንደኛ ማንም መደረደር ይችላል፣ ኦቤስ ነው። ግን ጥያቄው ምንድነው? ደርድረሃል። ይህ የደረደርክለት ዲፓርትመንት ወይም ደግሞ ፊልድ ከወጣ በኋላ ለምትኖረው ህይወት ዋስትና ይሆናል። እኔ ከወጣው በኋላ ልሰራው የምችለው ስራ አለ ወይ? ወይም እኔ ከወጣው በኋላ እስከመመረቅ የጓጓሁለት ቢዝነስ አለኝ ወይ ብሎ መጠየቅ አለበት ብዬ አምናለሁ። አንድ ሰው እየተማርከው ያለው ትምህርት ወደፊት ያበላሃል ወይ? ካሽ ይሰጥሃል? እየተማርከው ያለው ትምህርት ብቻው ገንዘብ ይሆናል ወይ? እየተማርከው ያለው ትምህርት እኔ ለገንዘብ አይደለም የምማረው መቼም የሚል ሰው አለ ብዬ አላምንም። ከምትማረው ትምህርት ጋር የወደፊትን ቢዝነስ ሴት እያደረግክ ነው ወይ? አሊያ ይሄ ሁሉ ያልመለሰ ስራ ፈት የሆነ ግቢ ተማሪ ምን መሰላችሁ? ሲዩ ድንበር ስናቋርጥ ከተመቻችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ሌሎችም ሀሳቦችን እያነሳን ስለ ግቢ ህይወታችንና ስለምንወጣበትና ወጥተን ስለምናገኛቸው ቢዝነሶች የምንወያይ ይሆናል ማለት ነው። ባይ